የኔ ፍቅር በሳቅ እንዳልሞትበት ጥርስ እንዴት ብሎ ይረፍ? ምን ነው ስትራፖ እየያዘ ተቸገር? አንተም ባገኘው ቁጥር ማግኘት እየከበደኝ ጁስ ሆኗል ቀለቤ። እና ለሲስተር ከቤታችሁ ጎን ጁስ ቤት ከፍትላት አሪፍ ነው። አሪፍ ሀሳብ ነው፣ ግን ከአሁኑ በበለጠ ጠንከር ብለህ መስራት ይኖርብሃል። ለምን? በአንተ ቀልድ ጥርሴ ደክሞ የጠጣሁት የጁስ ወጪ ባንተ ስለሚሸፈን ነው። ጥሩ ትጫወቻለሽ። የሲስተርን አካውንት ቁጥር አላውቀውም በለኝና ጨዋታውን ተቀላቀላ። ዛሬ አልቻልኩሽ። እኔ ደግሞ የሰፈራችሁን ፀሐይ ነው ያልቻልኩት። ለምን ቤት አንገባ? ሳንጋባ አግቢኛ ታዲያ። መቼ? ለምን አሁን አይሆንም? ተንበርክከ ጠይቀኛ። ቆሜ ብጠይቅሽስ? ፕሮፖዝ ሲደረግ ሳይሆን ሲመረቅ ነው መቆም ማድረግ የሚኖር። ለየት ለማለት እኮ ለየት ካልን አይቀላምን በደንብ ለየት አንል። እንዴት? እኔ ተንበርክኬ ጋብቻ ጥያቄ በማቅረብ ሴት ልጅ ፕሮፖዝ ለማድረግ ሳይሆን የባሏ ነገር ለማጠበርክክ ስትል ነው የሚያምርባት። እና ምን ተሻለን? መቆሙም መንበርከኩም ካልሆነልን ተኝተን እንሞክረው። 3 ሆነን ልንነሳ። ምን አለበት? ሆዴ ሲገባ አጠፋብኛለህ። እኔ እኮ እንደዚህ አይነት ልጅ አይደለሁ። በምን አውቃለሁ?